ይህ ኢድ ይለያል። ሰው 1.5 ሚሊዮን ብር አውጥቶ ልብስ እየለበሰ ነው። ጠቅላላ ወደ 600 ሺህ ብር ከመርካቶ 1 ሺህ ብር እንገዛው። ተውሽን ተበድር አሌክስ እንዳታየው እሺ። ቪዲዮ መቋለጫ ባልዶ ይዘናል ይመስላል። በዚህ ቪዲዮ ስቴዲየም ድረስ በመሄድ ያለውን ድባብ አሳያችኋለሁ። ጥያቄዎችን ጠይቀናል። በጣም የሚገራርም መልስ መልሰውልኛል። ፈታ የሚያደርግም ነገር ሰምተናል። አሁን ቀጥታ ወደ ቪዲዮ ሰላም አለይኩም። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ዛሬ ይኸው በስቴዲየም ተገኝተን በጣም ደስ ይላል። እንደምታዩት ነው ድባቡ። ተሯሩጠን የሰገድ ነው። አንድ ረካ ነው ያገኘ ነው። ደስ ይላል። ብቻ ቫይቡ አንድ ላይ የኢድ ቫይቡ ሲጀመር አሁን አረፋን ለምሳሌ ካያችሁ በዓሏ የምትከበረው እስከ 3 ቀን ድረስ ነው። አያመታሽ ቀን ጨምሮ ማለት ነው። ኢድ ግን በቃ እስከ ሰላት ያለው ቫይብ ነው። ከሰላቱ በኋላ ኦሬዲ በቃ ተክቢራው ምናምን ሁሉ ነገሩ ስለሚቆም ቫይቡ ያለችው ልክ እስከዚህ እስከ ሰላቷ ታይም ነው እና በጣም ደስ ይላል። ይህ ሰላት ላይ ያለውን ድባብ አሁን ዞር እያልን ሰዎችን ጥያቄ እየጠየቅን ያለውን ነገር እናሳያቸዋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንወዳቸዋለን። ባይ። ሰላም አለይኩም። እንዴት ናችሁ? ካሜራ ይዣለሁ እዛች ጋር ጥያቄዎች አንዳንድ ጥያቄዎች ጠይቃችሁ። ልብሳችሁ ያምራል። አውጥታችሁ ማሻአላ። ስንት አወጣ? ስንት ፈጀ? ምን ያህል? 3000 ነው። አዎ የሆነ ጀለቢያ ስልሽ እንትን ነው ለኢድ መለብሳት ጀለቢያ ነች። ያው አንድ ወይ ጁምዓ ቀን ወይ ኢድ ቀን ያው ነጭ ጀለቢያ አልዋሽም። ከመርካቶ 1 ሺህ ብር ነው የገዛሁት። ማሻአላ። ወዳ ነው? አዎ እንዴ ማሻአላ። አውጥፊት በጣም ያምራል። ስንት ፈጀ? አይ ያው ወላሂ እንደዚህ ብዬ ያው ጊፍት ነው። ምን ብዬ ልንገርሽ? ዋጋን አራዳ ማሻአላ። አውትፊት ታውጣ ተውሽን ተበድር ማሻአላ። ጫማው ማይራስ ወላሂ 4500 ብር ነበር። ኮፍያዋ ጊፍት ነች። ከሳውዲ ነው የመጣችው። ገላሷ 600 ማሻአላ። አምሮባል። እንደዚህ መዘነጥ ይቻላል ማለት ነው። አዎ ባልዶ ይዘናል ይመስላል። አባ ይመቻል። ቻው። አሪፍ። እሺ አውትፊት ስንት ፈጀ? ከግላስ አውትፊት ያውልህ። እሺ ያው ነገር ያለው ቀደም ጀምቢያው በጣም ውድ ነው። ይሄ የእንትን ቀንድ ነው የምትሰራው። የእንትን ማን ነበር ስሙ በአማርኛ? ያ 2 ቀንድ ያለው አንድ ቀንድ ያለው ወሒድ አልገርን ከእሱ ነው። በጣም ውድ ነው። ይሄ ኦልሞስት ወደ 200 ሺህ ብር ይፈጃል። እቺ ብቻ ለብቻው ቀበቶውንና ሌላው 300 ሺህ ብር ይፈጃል። ኮቱ ከቱርክ ነው የመጣው። ይሄ ብቻ 300 ሺህ ከቱርክ ነው የመጣው። 9 ሺህ ብር ኮቱ ብቻ። ጀለቢያው ከውጭ ነው የመጣው። ለራሴ ትእዛዝ ነው አሰርቼ እንትን ያልኩት። ጀለቢያው ወደ 28 ሺህ ብር። ጠቅላላ ወደ 600 ሺህ ብር። ግላሱ ብራንድ ነው፣ ፕራዳ ነው። ወደ $200። ኢማማው ደግሞ እንደዛው ነው፣ ወደ $150 ነው። ጠቅላላ ወደ 500 ሺህ ብር ፈጅቷል። ሰዓቱም ራሱ አልተናገረም። ለዛ ነው መናገርም ስላልፈለገ ነው እንጂ የራሱ አውትፊት ራሱን የቻለ ነው። 1 ሚሊዮን ልገባ ነው ማለት ነው። አውትፊታችሁ ስንት ፈጀ? ምናችሁ? ልብሳችሁ 3000 ምናምን ባልሞላ ገዝቼው አይደለም ተበደረው ነው። አይ ጀለቢያውን ገዝቼ ነው 3000 ብር ቢያዝ ጀለቢያውን በቃ ጫማም የነበረ ነው 1800 3 በቃ 3000 አጠቃላይ 3000። የፀጉር ስንት ፈጀ? የፀጉርማ ኧረ ሌላ ታሪክ። የኛው ቦንዳ ነው 2 አካባቢ ጀለቢያው ማለት ነው። ዶላር ነው። እኛ ፈር ዶላር ነው። እሺ ባጉን ራሴ ነው የፈሩት። ራሴ ነው የፈሩት። ማሻአላ። ትሰራለህ ማለት ነው? አዎ ለጉ ማሰራት ይችላል በዚህ ፕሮሞሽን። እሺ ሌላ ምን አለ? 100 ቀለበቱ ጊፍት ነው። ሰዓቱ ጊፍት ነው። ቀለበቱ 100 ግላሱ 900 ብር አካባቢ ነው የገዛሁት። አምና ነው የገዛሁት። 900 ብር ነው የገዛሁት ግላሱ። ስንት አወጣ? ስንት ገዛ? 5 ምንድን ነው ስሙ? ይሄን አስረዳልኝ እስቲ። This is Jambia.
ይሄ ጀንቢያ ይባላል። የየመናዊ ካልቸር አለባበስ ነው ዛሬ የለበስኩት ከሻሉ ጀምሮ ማለት ነው። ጀንቢያውም ይሄ ነው። በሞስት ኦፍ በኮት ነው የምናደርገውና እንደምታየው ነው አውትፊት ይሄ ነው። ረመዳንን የተቀበልንበት የተቀበላችሁበት? ምንም እንደዛው እኛ የተገዛ ነው ወይስ ረዲድ አልገዛውም? ቤቲንግ ገዝ ቤቲንግ። አይ ማሻአላ። እሺ አንድ ጥያቄዎች ልጠይቃችሁ። ሌላ ይሄኛው ኢድ 1400 ስንተኛው? 1443 44 1444 46 ሌላ እሺ አሁን የሙያ ጥያቄ ልጠይቃችሁ ነው። ከዶሮ ብልቶች 4 ጥቀሱልኝ። ስም አላችሁ? አላቸው። ከዶሮ ብልቶች እሺ 4 ጥቀሱልኝ። ስንት ብልት አላት? 8 ብልት አላት አይደል? 12 ፈረሰኛ አውቃለሁ። 4 ዶሮ ሻኛ ለምን ፈረሰኛ ምናምን እንትን ፈረሰኛ ምናምን እንትን አይደለም፣ ብልቱ አይደለም ነው ፈረሰኛ። እሺ ፈረሰኛ ወላሂ አለም አግዙኝ። እኔም እሱን ነው ፈረሰኛ ብቻ እኔ አንድ ነው የማውቀው ፈረሰኛ ክንፍ፣ እግር፣ አንገት ነው የሚባለው ወይስ ግሮሮ? በቃ አይበቃ ጆሮ አለ መቋደሻ ነው። እሺ ፈረሴ መቋደሻ እግር ይባላል። ክንፍ ምንድን ነው? አላውቅም ወላሂ። አዎ ክንፍ፣ እግር፣ ክንፍ፣ ደረት፣ እግር፣ ፈረስ ደረት አለው ፈረሰኛ። ደረት እና ዶሮ ደረት የላትም። ስትገዛ እንደዚህ ይዘህ እንደዚህ ያዘ በዚህ ጋር ወላሂ እናንተም አላችሁ አለኝ። አይ ማሻአላ። ከዶሮ ብልቶች 4 ጥሩልኝ። አላውቃቸውም። ምንም አራው ምክንያቱም የሆነ ምንድነው ለአባወራ የሚሰጠው የሆነ ነገር አለ። እሱ ብቻ ነው የማውቀው። አላህ አለም አልመጣልኝ። እዛ ጋር ምን ይታያል? ቆሞ 2 ቆሞ ነበር እዛች ጋር የሚጋለሙ ማለት ፈረሶች ፈረሰኛ አራት ናቸው። ከዶሮ ብልት አንቺ አትናገሪ፣ አንዳንድ ነገር ፈረሰኛ ታፋ መላላጫ ጫማና ከጀለቢያ ቢሰጣችሁ የምትመርጡት? ከሁለት እኔ ጀለቢያ። ለምን እንዴ? ጫማ ጀለቢያ አይገኝም፣ ጫማ ግን ይገኛል። ጫማ እዚህ ሀገር ጫማ ውድ ነው። ጀለቢያ ኧረ ጀለቢያ። አዎ ጫማ ይሻለኛል። ጫማ ይሻላል። ለምን? ጫማ አድናቂ ነኝ። ጫማ ይሻላል አሁን ስላልኩ ወይስ? ኧረ ቢያንስ ጫማው ብዙ አማራጭ የሚለብሰው ከምንም ነው። ጀለቢያው ሁሌ የማላደርገው ነገር ስለሆነ እንዳጫወታችሁና አሁን ቁጥር እነግራችኋለሁ። ቀድሞ ይሞላው ይሙላው። 17 37 26 ልቀጥል 42 97 76 39 5 አላልገባም። ምን ይገባል? ደግማለሁ። እድል አላችሁ። ድጋሚ እድል አለ። ልጀምር ነው። ቶሎ ልጀምር። 17 37 26 42 97 76 39 5 አላልገባም። ምን ይገባል? ሞላሽዋ? አዎ ማሻአላ ማሻአላ። ቴንክ ዩ። እድልሽ ነው አባቴ። ሽክረን። እሺ በጣም አመሰግናለሁ። ጀምር ነው ልጀምር። 19 77 66 84 40 03 39 65 35
ታገለግል ጥያቄ ሂደዋል እስካሁን ትራይ አጌን እያለ ነው። እሺ ስታቸው አንተ ጋር አልገባም። እሺ ድጋሚ እንላለን። አዘጋጅ ልጀምር 19 77 66 84 00 33 96 5 አሁን ይገባል። እኛም በትክክል አይደለም እንደውም እያለ ነው እሱ ልክ አይደለም። እሺ ሌላ እንቀይስ። ሌላ ማለት ያት ሽክረን በጣም አመሰግናለሁ። እሺ አይ ካርድ ሞከርን አልተሳካም። እስቲ ለሌላው ከሞሉት እንሞክራለን። ለመላው ሙስሊም ወንድም እህቶች እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። በዓል በሰላም አደረሳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስካሁን ድረስ አብሬያችሁ የቆየሁት ሰሉ ነኝ። በአዳዲስ ስራዎች እየመጣሁ እገኛለሁ። እስከዛ ሰብስክራይብ ብታረጉ ገባችሁም። ባይ This is channel subscribe na hey. ባይ